ሰላም እንደምን ቆያችሁ? የሳሚ ቲዩብ ተከታታዮች ሁሉ መልካም፣ ሁሉ ሸጋ፣ ሁሉ መልካም፣ ሁሉ ሸጋ እንዲሆን እንመኝላችኋለን። ይህ ሳሚ ቲዩብ ነው። እንኳን በደህና ወደ ሳሚ ቲዩብ መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የተለያዩ የሪአክሽን ቪዲዮዎችን ያገኛሉ፣ ከኛ ጋር መረጃዎችን ይጋራሉ ማለት ነው። ዛሬ የተለያዩ አዳዲስ መረጃዎችን ይዤ ወደ እናንተ ብቅ ብያለሁ። ዛሬ የመጀመሪያ ርዕስ የሚሆነው ፖፑላር ኤሌክትሮኒክስ ነው። ፖፑላር ኤሌክትሮኒክስ በገባው ቃል መሰረት ቃሉን ጠብቆ ለአርቲስት ለምንወደው ሱራፌል ተካ የመኪናውን ሽልማት በክብር ውርለት በነበረው ታላቅ ስነስርዓት አበርክቷል። በቦታው የተለያዩ ትልልቅ ቲክቶከሮች፣ የተለያዩ አርቲስቶች ተገኝተው የሱራፌል ተካ የደስታው ተካፋይ ነበሩ። የዚህ ቻሌንጅ የመሳካት ትልቁ ሚስጥር የነበረው የምንወደው ምርጡ ቲክቶከራችን አዶናይ በቦታው ተገኝቶ አብሮ የደስታው ተካፋይ ነበረ። ታስታውሱ እንደነበር ፖፑላር ኤሌክትሮኒክስ ለአዶናይ ቻሌንጅ ሰጥቶት ነበረ። ያም ቻሌንጅ እኛ 1 ሚሊዮን ፎሎወር የምንገባ ከሆነ ለሱራፌል ተካ መኪና ገዝተን እንሸልመዋለን ብለው ነበር። በቃላቸው መሰረት አበርክተዋል። ከኛ ምን ይጠበቃል? ቃላችንን መጠበቅ ነው። ፖፑላር ኤሌክትሮኒክስ ብዙ ሰው አንፎሎ እያደረገው ፎሎወሩ እየቀነሰ እንደሆነ እኔ ድረገጹ ላይ ገብቼ አይቻለሁ። ይህ ደግሞ ተገቢ አይደለም። እነሱ ቃላቸውን እስከጠበቁ ድረስ እኛም ቃላችንን በመጠበቅ ፎሎ በማድረግ በድጋሚ 1 ሚሊዮን ቻሌንጁን እንዲሞላላቸው ማድረግ ይገባናል። 173,000 አካባቢ ናቸው አሁን ላይ። ስለዚህ ገብታችሁ በድጋሚ ፎሎ በማድረግ 1 ሚሊዮን ቻሌንጅ ይገባቸዋል። 1 ሚሊዮን መሆን ይገባቸዋል። ምክንያቱም ማንም ሳያስገድዳቸው በዚህ ቻሌንጅ ተወዳጁን አርቲስት ሱራፌል ተካን የመኪና ባለቤት አድርገዋል። በቦታው የሱራፌል ተካ ባለቤትና ሱራፌል ተገኝተው የሱራፌል ተካ ይህንን ነገር ማግኘት ያስደሰታቸው ሰዎች ተገኝተው የደስታው ተካፋይ ነበሩ። በጣም አስደሳች ፕሮግራም ነበሩ። አንዳንድ ቪዲዮችን ይኸው ከዚህ ጋር አጋራላችኋለሁ። እንደምትመለከቱት ሱራፌል በጣም ደስተኛ ነበረ። ይህንን ይኸው እሱ ደስታውን ሲገልጽ ሲናገር የነበረበት ቪዲዮ ነው። አዶናይ ነበረ። አዶናይ በጣም ደስተኛ ሆኖ ነበረ። አዶናይ እየሰራ ያለው ነገር በጣም ብዙዎቻችንን የሚያበረታታ መልካም ስራ ነው። አዶኒ በዚሁ ቀጥል እንላለን። ሌላኛው በዚህ ሳምንት የተከሰተው ነገር ብዙዎቻችሁ በቲክቶክ ማህበራዊ ድረገጽ ሲተላለፍ የነበረው እየጣርኩ ነው እየሞከርኩ ነው የሚለው ቻሌንጅ ነበረ። በጣም ብዙዎቻችሁ ልብ የነካ ኮሜዲያን ያሲኖ የሰራው የቲክቶክ ቪዲዮ የብዙዎቻችሁን ቤት ያንኳኳ የብዙዎቻችንን ጥያቄ የመለሰ ነበረና በጣም የሚያስተምር የሚያስደንቅ እኔ በበኩሌ በጣም ነው የተደነቅኩበት፣ በጣም ነው የተማርኩበት። እንግዲህ ቪዲዮን እስቲ ከዚህ ጋር በኋላ አስከትልላችኋለሁ። ስሙት። ሄሎ ማለት ቤት ኪራይ ባለቤት አልነገረችም። ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶባል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማታ ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ። ታገሰኝ፣ በቃ እየሞከርኩኝ ነው። እንግዲህ ቪዲዮ ላይ እንዳያችሁት በጣም ልብ የሚነካ ነበረ። በጣም ብዙዎቻችንን ቤት የሚያንኳኳ ነበረ። ብዙዎቻችን አንዳንዴ ያለንበትን ነገር የሚያሳይ ነበረ። በዚህ አጋጣሚ ግን አከራዮችም ትዕግስት ይኑራችሁ እንላለን። በጣም ኮንተንት ክሬሽን ማለት ይሄ ነው ተብሎ እስኪደነቅ ድረስ እንደ ዳንውል ዩቲ ወይም ዳንውል ኢንተርቴይንመንት መተው እሱን ለማበረታታት የተለያዩ ነገሮች ለማድረግ የሚሞክሩበትን ነገር እስኪያመጣ ድረስ ነው። በጣም ነው ያስደነቀኝ፣ በጣም ነው ያስገረመኝ።
እኔ ማህበራዊ ሚዲያ ለእንደዚህ አይነት የህዝቡን ጥያቄ ለመናገር ብንጠቀምበት መልካም ነበር። የብዙዎቻችን ጥያቄ ነው። የብዙዎቻችን የሚረዳን ሰው ያጣንበት መንገድ ነው። ብዙዎቻችን እየሞከርን ነው፣ ነገር ግን የሚረዳን ሰው ነበር ያጣን። ኮሜዲያን ያሲኖ በጣም አስደናቂ ስራዎች አሉት። ስለዚህ ገብታችሁ የኮሜዲያን ያሲኖ አስደናቂ ስራዎች ትጋበዙልኝ ዘንድ መልካም ነው ላለው። በዚህ አጋጣሚ በጣም አሁን የዓለም ሰዎችን እያሸበረ ያለው እያስደነገጠ ያለው አንድ ነገር የጄፌሪ ኤፒስቶን ፋይል ቡክ መውጣት ነው። የብዙ ሰዎች ስም አለበት። የኛው ብርሃኑ ነጋም ስሙ ተጠቅሷል። ነገር ግን የብሬ ስም በክፉ ጎን አይደለም የተጠቀሰው። የትምህርት ሚኒስትሩ ብርሃኑ ነጋ ከዛ ጄፌሪ ኤፒስቶን ጋር የሚያገናኘው የገንዘብ እርዳታ ብቻ እንደሆነና በሌላ መልኩ ስሙ እንደሌለ ኤፍቢአይ ወደ 6 ሚሊዮን ቡክ የሚሆን የጄፌሪ ኤፒስቶን ፋይሎችን አውጥቷል። በዛ ውስጥ የማንጠብቃቸው ትላልቅ ስሞች አሉ። የነ ቢል ጌት ስም አለ፣ የነ ባራክ ኦባማ፣ የተለያዩ ቢሊዮነሮች አሉ። የተለያዩ የዓለም ገዢዎች ወይም ደግሞ ባለስልጣናት እዛ ውስጥ ይገኛሉ። ኢትዮጵያን ባለስልጣናት ሳይቀሩ ከብርሃኑ ነጋ ውጪ ስማቸው ይወጣል። ስም ዝርዝሩ ሙሉ ለሙሉ ሲደርሰኝ ወይም ደግሞ ሳገኝ ይፋ አድርጌ ለእናንተ የማቀርበው ይሆናል። ነገር ግን በዛ የሚሰራው ነገር በጣም አጸያፊ፣ በጣም አደገኛ ነገር መሆኑን የተለያዩ መረጃዎች ለጆሮ የሚከብድ ነው። ልጆችን እስከ መመገብ ይደርሳል ይላልና በጣም አደገኛ ነገር ነው። የልጆችን ስጋ እስከ መመገብ ብዙ ጊዜ ልጆች ጠፉ ይባላል እና በምድር ላይ ኢትዮጵያ ውስጥ ብቻ የተለመደ ሳይሆን ወደዛ አካባቢ ደግሞ በጣም አደገኛ ነው። በጣም ሴክሹዋል የሆኑ ነገሮች ወጣ ያሉ ከተፈጥሮ ወጣ ያሉ ነገሮች የሚደረጉበት ደሴት ነው እና የጄፌሪ ኤፒስቶን የባንክ ቡክ ስም ሁላ በዓል ይላልና በዓል ደግሞ ያው መጽሐፍ ቅዱስ ላይ እንደምታዩት የጣዖት አምልኮ ወይም ደግሞ የሰይጣን አምልኮ ጋር የሚገናኝ ስያሜ ያለው ወይም ደግሞ መጽሐፍ ቅዱስ ውስጥ በዓል የሚባል ጣዖት እንዳለ እናውቃለን። በዛ ስም ነው የባንክ ስሙ ሁላ ያለው። በጣም የሚገራርሙ በጣም ለጆሮ የሚሰቀጥጡ መረጃዎች ወጥተዋል። የባንክ አካውንት ላይ የሚንቀሳቀሰው ገንዘብ የሚያስደነግጥ ነው። በቀን እስከ 10 ትሪሊየን ዶላር ይንቀሳቀሳል ይላልና እዛ ያልተገኘ የለም። እነ ጄዚ ዘፋኝ ብትሉ እነ ጄዚ እዛ ነበሩ። እነ ድሬክ በጣም ትልልቅ ዓለም ላይ የምናውቃቸው ሴሌብሪቲዎች እዛ ሄደው እዛ የሚፈጽሙት ጉዶች እንዳሉ ይሄ የኤፍቢአይ 6 ሚሊዮን የሚጠጋ ቡክ አጋልጧል። ለማንኛውም የዛሬ መረጃዎቻችን ይህንን ይመስላሉ። በቀጣይ ቪዲዮን እስክንገናኝ ድረስ በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ፣ ሼር ማድረግ አይረሱ። ቀኖት ያማረ እንዲሆን እንመኛለን። ይህ ሳሚ ቲዩብ ነው።